ምነው ያንጉቶ በሆነ والله እሳቸው ቅፍ ውስጥ ገባ ተረጋጋ ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ኹጥባ ተደግፈው ያደርጉባት የነበረች አንዲት ጉቶ ነበረች የዛፍ ቁራጭ አንዲት ሴት መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም አው ቂለ ረጁሉን ወይም አንድ ሰው ተብሏል ያ ነብይ አላህ ሚንበር ከፍ የሚያደርግ ነገር ንግግር ሲያደርጉ ድምጹም እንዲሰማ ሚንበር ብናደርግልዎትስ አሏቸው እሺ መልካም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር እንዲደረግ ፈቀዱና የእንጨት ሚንበር ተሰርቶ ነብዩ ሰለላሁ ዐለይሂ ወሰለም እዛች ኹጥባ ሊያደርጉ ሚንበሩ ላይ ወጡ ጁሙዓ ሰዎች ሰሃቦቹ በተሰበሰቡበት የህፃን ልጅ ለቅሶ ድምጽ ተሰማ ያ ድምጽ የዛች ቁራጭ የነብዩ ሰለላሁ ዐለይሂ ወሰለም ሲደገፉት የነበረ የእንጨት ጉቶ ነበር ነብዩ አለይሂ ሰላቱ ወሰለም ከሚንበራቸው ወረዱና አቀፉት ያንን ጉቶ ፈሰከን ምነው ያን ጉቶ በሆነ والله እሳቸው ቅፍ ውስጥ ገባ ተረጋጋ